ግዴታ ሞርጌጃችንን ለ30 ዓመት መክፈል የለብንም። አስቀድመን ከፍለን መጨረስ የምንችልበት መንገዶች አሉ። አሁን ለምሳሌ አንድ ኤክስትራ ፔመንት በአመት ወደ ፕሪንሲፕላችን ብንከፍል 7 ዓመት እንቀንሳለን ከ30 ዓመቱ። 2 ፔመንት መክፈል የምንችል ከሆነ ደግሞ በአመት ኤክስትራ ወደ ፕሪንሲፕላችን 14 ዓመት መቀነስ እንችላለን ማለት ነው። ከዛም ደግሞ 3 ፔመንት ኤክስትራ መክፈል የምንችል ከሆነ 21 ዓመት እንቀንሳለን ማለት ነው። ይሄንን ሶስቱንም በአንድ ጊዜ ማድረግ የምንችልበት መንገድ አለ። አንደኛ አንድ ኤክስትራ ፔመንት ለምሳሌ 4000 ከሆነ ሞራዊ ክፍያችን ሞርጌጃችን አንድ ኤክስትራ 4000 ወደ ፕሪንሲፕል መክፈል 7 ዓመት የሚቀንስልን ይሆናል ማለት ነው። በዛውም ዓመት ደግሞ ያንን $4000 ደግሞ በ30 አካፍለን ያንን አማውንት ኤክስትራ በየወሩ ወደ ፕሪንሲፕል ብንከፍል ያዋጣናል ማለት ነው። በሶስተኛ ደግሞ ክፍያችንን በወር 2 ጊዜ እንዲከፈል 4000 ከሆነ 2000 በአንድ 2000 ደግሞ በ14 ወይ በ15 ብንከፍል አንድ ኤክስትራ ፔመንት ሳይታወቀን ወደ ፕሪንሲፕል እንከፍላለን ማለት ነው። አንድ ግለሰብ እነዚህን 3 ነገሮች በየአመቱ ማድረግ ከቻለ ሞርጌጁን ከ9 እስከ 10 ዓመት ፔይ ኦፍ አድርጎ መጨረስ የሚችልበት መንገድ ነው። ስለዚህም ሆነ ስለሌላ ጥያቄ ካላችሁ ደውሉልን።